40 ዓመት የተማረው መምህር 400 ሺህ ብር እየተጠየቀ የንግድ ቦታ አደረጋችሁት። የአይሁድ ቤተ መቅደስ የተሸጡባት እንስሳቶች ናቸው የተነገዱባት። ዛሬ ላይ እኮ ሰው ነው እየተነገደ ያለው በቤተ መቅደስ። ካህናቱም ደግሞ ከዚህ ከጥቅሙ ተካፋይ ሆነው ስለነበረ ይህን ነገር ሊያስቆሙት አልቻሉም። ከዚህ የመጣ መስቀል፣ ከዚህ የመጣ ቅባ ቅዱስ። አሁን ሰው ቤቴን የንግድ ቦታ አደረጋችሁት የሚለው ኃይለ ቃል ሲነበብ ልክ የሚያስታውሰው ይሄ በቤተ ክርስቲያን አካባቢ የተሰራውን ሱቁን ምናምን እሱን ነው። እስራኤላውያን ተማርከው ከቤተ መቅደስ እንስሳትን ገርፎ ያስወጣበት ምስጢሩ ይህ ነው። እስራኤላውያን በዚህ በዓል ላይ ከየሀገሩ ተሰብስበው በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ ኦርቶዶክሳውያን እንደምን አላችሁ? ሰላም እግዚአብሔር ከኔም ከናንተ ጋር የሚሆን። ዛሬ ያለነው የአብይ ጾም 3ኛ ሳምንት ላይ ምኩራብ የሚባለው ሰንበት ላይ ነው። በዚህ ቪዲዮ ታዲያ ስለ ምኩራብ ማወቅ ያለብንን ነገሮች፣ በጣም ወሳኝ ነገሮች እያነሳን እንመለከታለን። ምኩራብ ማለት ምን ማለት ነው? በውስጡስ ምን ተፈጸመ? ምን አይነት አሳዛኝ ታሪክ ተፈጸመ? ከዚያ ታሪክ ጋራስ የኛ ዛሬ ያለንበት ታሪክስ ተመሳሳይነቱ ምንድነው የሚያመሳስለው? የሚሉትን በጣም ወሳኝ ነገሮች እንመለከታለን። ሁላችሁም እስከ ቪዲዮ መጨረሻ አብራችሁኝ እንድትሆኑ በትህትና ጠይቃለሁ። እንደዚሁም ደግሞ ለቻናሉ ለቤቱ አዲስ ከሆናችሁ ማለት ነው ቻናሉን ሁላችሁም ሰብስክራይብ አድርጋችሁ ጀምሩት። ቪዲዮን ደግሞ ሁሉም ጋር እንዲዳረስ ሁላችሁም በቅንነት ላይክ አድርጉና ጀምሩት። እንደምታደርጉት አልጠራጠሩም። ኦርቶዶክሳውያን በቅንነት ስለማንታማ ማለት ነው። እና አብይ ጾምን እንግዲህ የመጀመሪያውን ሳምንት ዘወረደ ብለን፣ ሁለተኛውን ሳምንት ደግሞ ቅድስት ብለን፣ ዛሬ ደግሞ 3ኛው ሳምንት ላይ ምኩራብ የሚባለው ሳምንት ላይ ደርሰናል። እግዚአብሔር ወዶና ፈቅዶ። ታዲያ ምኩራብ ማለት ምን ማለት ነው? በዚህ ሰንበትስ ምንድነው ልንማረው የሚገባውና የሚነበበው ወንጌል ምንድነው የሚለው እንመለከታለን። በዋናነት ለመነጋገር እንዲያመቸን በዚህ ሰንበት የሚነበበውን የክርስቶስ ወንጌል አነብላችኋለሁ። እንግዲህ በዚህ ሰንበት የሚነበበው የዮሐንስ ወንጌል ምዕራፍ 2 ቁጥር 12 ጀምሮ ያለው ነው። እንደዚህ ይላል ቃሉ። የዮሐንስ ወንጌል ምዕራፍ 2 ቁጥር 12 የአይሁድ ፋሲካም ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችንና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። በየት? በቤተ መቅደስ። የገመድንም ጅራፍ አበጅቶ ሁሉንም በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ቤቴሰ ቤተ ጸሎት ትሰመኝ፣ ቤቴ የጸሎት ቤት ትሰኛለች የሚል ኃይለ ቃል እናገኛለን። እንግዲህ ከዚህ ኃይለ ቃል ምን ነጥቦች እናነሳለን ካላችሁኝ፣ የመጀመሪያ የአይሁድ ፋሲካ ቀርቦ ነበረ። ምንድን ነበር የአይሁድ ፋሲካ የሚባለው? ከዚያስ ቤተ መቅደስ ምኩራብ ማለት ምን ማለት ነው? የአይሁድ ቤተ መቅደስስ የትኛው ነው? ምንድን ነው? እንደዚሁም ለምንድን ነው ክርስቶስ በጎችንና እንስሳቶችን ከቤተ መቅደስ ማስወጣት ያስፈለገው? ምንድን ነው ቁም ነገሩ? ቤቱንስ መሸጫ ያደረጉት እነማን ነበሩ? ዛሬ የኛ ቤትስ የኛ ቤተ መቅደስስ? በዋናነት እንደዚህ አይነት ወሳኝ ነገሮችን ያነሳን እንመለከታለን። እንግዲህ በዚህ ገጽ ንባብ የምናገኘው የመጀመሪያው የአይሁድ ፋሲካም ቀርቦ ነበር የሚል ነው። የአይሁድ ፋሲካ ማለት መሻገር፣ ማለፍ ማለት ነው። አይሁድ እንግዲህ በየዓመቱ ፋሲካ የሚባለውን በዓል ያከብሩ ነበር። ይህም ጥንተ ነገሩ የጀመረው እግዚአብሔር ግብፃውያንን በሞተ በኩር
መቅሰፍት ማለት ነው በቀጣበት ሰዓት እስራኤላውያን ደግሞ የበጉን ደም አርደው በበራቸው ላይ እንዲቀቡና ከዚያ ከሞተ በኩር መቅሰፍት እንዲያመልጡ ከእግዚአብሔር በተሰጣቸው ትእዛዝ መሰረት የበጉን ደም በራቸውን ሁሉ አርደው ማለት በጉን አርደው የበጉን ደም የበራቸውን መቃን በመቀባት ከዚያ መቅሰፍት ያመለጡበትን በዓል ነው ፋሲካ ብለው የሚያከብሩት ማለት ነው። ፋሲካ ማለት መሻገር ማለፍ ማለት አይደል? ስለዚህ ይህ ስያሜ የሚያገኘው ያ መልአከ ሞት ማለት ነው የበጉን ደም እያየ እያለፈ የበግ ደም ያልተቀባውን ቤት እዚያ እየገባ በኩሩን እየመረጠ ያው የቀሰፈበትና የገደለበት ስለሆነ ማለት ነው። ማለፍ ማለት የበጉን ደም እያየ ያለፈበት ስለሆነ ፋሲካ መሻገር ማለፍ የሚል ስያሜ አግኝቷል ማለት ነው። እና እስራኤላውያን ይህንን ከሞተ በኩር የዳኑበትን በዓል በየዓመቱ ያከብሩ ነበር። ኢየሱስ ክርስቶስን በመዋዕለ ስብከቱ ማለት ነው 4 ጊዜ አካባቢ ይህን በዓል እንዳከበረ መጽሐፍ ቅዱስ ይናገራል። ታዲያ ኢየሱስ ክርስቶስ በዚህ በዓል ላይ ተገኝቶ በምኩራባቸው ተገኝቶ ወንጌልን እንዳስተማረና ሻጮችንና ለዋጮችን ደግሞ ከቤተ መቅደሱ እንዳባረረ እንስሳቱንም እየገረፈ እንዳስወጣ መጽሐፍ ቅዱስ ይነግረናል። ምኩራብ ማለት ትርጓሜው ሰፊ አዳራሽ ማለት ነው። ሰፊ አዳራሽ ማለት ነው። እና አሁን እዚህ ጋር ምኩራብ ተብሎ የተገለጸው ደግሞ የአይሁድ ቤተ መቅደስ ነው። ይህ የአይሁድ ቤተ መቅደስ ለመጀመሪያ ጊዜ የተሰራው እንግዲህ በሰሎሞን ዘመን ነው። ሰሎሞን ነው ያሰራው የመጀመሪያውን ቤተ መቅደስ። ነገር ግን ሰሎሞን ያሰራው ቤተ መቅደስ ማለት ነው በባቢሎን ንጉስ ናቡከደነጾር በሚባለው በባቢሎን ንጉስ እስራኤላውያን ሲማረኩ ቤተ መቅደሱንም አፍርሰውባቸው ነበር። ናቡዛርዳን የሚባለው የባቢሎን ንጉስ የሰራዊት አለቃ ማለት ነው ቤተ መቅደሳቸውንም አፍርሶባቸው ነበር። ነገር ግን እስራኤላውያን ተማርከው በዚያው አልቀሩም። ከምርኮ ደግሞ ሲመለሱ ከባቢሎን ምርኮ ሲመለሱ እስራኤላውያን ማለት ነው በዘሩባቤል ዘመን ደግሞ ለሁለተኛ ጊዜ ይህ ቤተ መቅደሳቸው ተሰርቷል። የቱ የመጀመሪያው ሰሎሞን ያሰራው ቤተ መቅደስ በናቡከደነጾር የሰራዊት አለቃ በናቡዛርዳን ፈረሰ። ሁለተኛ ደግሞ ከምርኮ በኋላ እስራኤላውያን ተማርከው ከባቢሎን ከተመለሱ በኋላ በዘሩባቤል ዘመን ይህ ቤተ መቅደስ ለሁለተኛ ጊዜ ተሰራ እና በዚህ ቤተ መቅደስ እስራኤላውያን መስዋዕት ያቀርባሉ። የሚያቀርቡት ደግሞ የእንስሳትን መስዋዕት ነው። ያው በኦሪቱ ያው የእንስሳት መስዋዕት ስለሚቀርብ ማለት ነው። ይህ ቤተ መቅደስ መስዋዕት የሚያቀርቡበት ለጸሎት የሚቆሙበት ቤተ መቅደስ ነው። ነገር ግን አሁን በበዓላቸው ላይ የተፈጠረው ግን ሌላ ነገር ነው። በዚህ በፋሲካ በዓል ላይ የተፈጠረው ነገር ሌላ ነው። ምን ተፈጠረ? ያ ቤተ መቅደሱ የበጎችና የበሬዎች መሸጫ መለወጫ ሆነ። ይህን ያደረጉት ደግሞ የነጋዴዎች ናቸው። እስራኤላውያን በዚህ በዓል ላይ ከየሀገሩ ተሰብስበው የፋሲካን በዓል ያከብሩ ስለነበረ ማለት ነው። ነጋዴዎችም ይህን አጋጣሚ በመጠቀም በቤተ መቅደሱ እንስሳትን ይዘው ለንግድ አቅርበው ነበረ። ልክ ለምሳሌ ዛሬ ክብረ በዓል ልክ የሆነ ቦታ የሆነ ገዳም ላይ ሰፊ በዓል ብዙ ሕዝብ የሚገኝበት በዓል ሲሆን ልክ ንግዱ ይሄ የምን መስቀል ከዚህ የመጣ መስቀል ከዚህ የመጣ ቅባ ቅዱስ ምናምን እየተባለ እንደሚስፋፋው ንግድ ማለት ነው ዛሬ ላይ እንደምናየው ማለት ነው። ያን ጊዜም ልክ እንስሳቱን ሁሉ በዚያ በቤተ መቅደሱ አቅርበው እነዚህ ነጋዴዎቹ ለእስራኤላውያን ለአይሁድ ከተለያዩ ሀገር ለመጡት ህዝቦች ይሸጡላቸው ነበረ። ለምንድነው የሚሸጡት? ከተለያየ ሀገር የመጡት አይሁድ ለመስዋዕት ማለት ነው እነዚያን እንስሳቶች እየገዙ ለቤተ መቅደሱ ያስገቡ ነበረ። ልክ ዛሬ ከቤተ መቅደስ ከቤተ ክርስቲያኑ በር ላይ ጥላ ምናምን ገዝተን ለስለት ብለን እንደምናስገባው ማለት ነው። እና ይህን ስራ ማስቆም የነበረባቸው ካህናቱ ቢሆኑም ካህናቱም ደግሞ ከዚህ ከጥቅሙ ተካፋይ ሆነው ስለነበረ ይህን ነገር ሊያስቆሙት አልቻሉም። ነገር ግን ኢየሱስ ክርስቶስ በዚህ በዓል ላይ ሲገኝ ምንድነው ያደረገው? እንስሳቶቻቸውን ጅራፍ ገምዶ ማለት ነው እየገረፈ ከቤተ መቅደሱ አስወጣ። ገበታቸውንም የሻጮችን ገበታቸውን ገለባበጠ ነው የሚለን የዮሐንስ ወንጌል ምዕራፍ 2 ቁጥር 12 ጀምረን ስናነብ የአባቴ ቤት የጸሎት ቤት ናት እንጂ የንግድ ቦታ አይደላችም ብሎ ገሰጻቸው። እንስሳቶቻቸውንም እየገረፈ አስወጣ። አሁን ኢየሱስ ክርስቶስ ለምንድን ነው
እንስሳትን ከቤቱ ማስወጣት የፈለገው የሚለውን እንመልከት። የመጀመሪያው ራሱ እንደተናገረው ቤቴ የጸሎት ቤት ናት እንጂ የንግድ ቦታ አይደለችም፣ እንስሳት የሚነገዱበት ቦታ አይደለችም ብሎ እንስሳትን እንዲወጡ አድርጓል። ምስጢሩ ግን ምንድነው ካላችሁኝ የእንስሳትን መስዋዕት እንዳሳለፋት እየነገረን ነው። በብሉይ ኪዳን እንደምታውቁት የሚሰዋው መስዋዕት የእንስሳት መስዋዕት ነው። እንስሳት ናቸው ለመስዋዕትነት የሚቀርቡት። ነገር ግን ያ በሐዲስ ኪዳን አበቃ። ከቤተ መቅደስ ክርስቶስ ምን አላቸው? እንስሳቱን አስወጣቸው። መስዋዕት የሚቀርቡ በቤተ መቅደስ ለመስዋዕትነት የሚቀርቡት እንስሳት ነበሩ በብሉይ ኪዳን። ዛሬ ግን በሐዲስ ኪዳን የእንስሳት መስዋዕት የለም። ማን የሚሰዋው በቤተ መቅደስ? የእግዚአብሔር አብ ልጅ ኢየሱስ ክርስቶስ እርሱ ነው የሐዲስ ኪዳን መስዋዕት እሱ ነው። ስለዚህ አሁን ክርስቶስ ራሱ መስዋዕት ሆኖ ሊቀርብ ስለሆነ ምን አደረገ? እንስሳትን ከቤተ መቅደስ እየገረፈ አስወጣቸው። የእንስሳትን መስዋዕትነት ማሳለፉን እየነገረን ነው ማለት ነው። ከቤተ መቅደስ እንስሳትን ገርፎ ያስወጣበት ምስጢሩ ይህ ነው። ከዚያ ሲቀጥል ግን ምን አላቸው? ቤቴን የንግድ ቦታ አደረጋችሁት። ቤቴ ግን የምን ቤት ናት አለ? የጸሎት ቤት ናት አለ። እዚህ ላይ ግን እስኪ አንድ ነገር ልጠይቃችሁ። አሁን ከአይሁድ ቤተ መቅደስና ዛሬ ካለችው ክርስቶስ ከመሰረታት ዛሬ ካለችው ቤተ መቅደስ ንግድ በጣም የተጧጧፈባት ቤተ መቅደስ የትኛዋ ናት? የአይሁድ ቤተ መቅደስ ወይንስ ዛሬ ላይ ያለችው? የአይሁድ ቤተ መቅደስ የተሸጡባት እንስሳቶች ናቸው የተነገዱባት። ዛሬ ላይ እኮ ሰው ነው እየተነገደ ያለው በቤተ መቅደስ። አንድ አገልጋይ ስንት ነው እየተሸጠ ያለው? አንድ ዲያቆን ስንት መቶ ሺህ ነው እየተሸጠ፣ ስንት መቶ ሺህ እየከፈለ ነው እየተቀጠረ ያለው? 40 ዓመት የተማረው መምህር 400 ሺህ ብር እየተጠየቀ። ከዚህ በላይ ንግድ ምን አይነት ንግድ ነው? ምን አይነት ንግድ ነው? አሁን ሰው ቤቴን የንግድ ቦታ አደረጋችሁት የሚለው ኃይለ ቃል ሲነበብ ልክ የሚያስታውሰው ይሄ በቤተ ክርስቲያን አካባቢ የተሰራውን ሱቁን ምናምን እሱን ነው። አይ ወዳጄ፣ ይሄ እኮ የቤተ ክርስቲያን ልማድ ነው። ይሄ አይከፋም ነበር። በጣም አስከፊው ንግድ ሰዎች በጉቦ የሚሸጡበት ንግድ ነው። ቤተ ክርስቲያን በጣም አሁን ላይ እየፈተናት ያለው የሰዎች ንግድ ነው እንጂ የሱቁ ምናምን አይደለም። አንድ ሰው ግን በመቶ ሺህ ብሮች እየተሸጠ በጉቦኞች እየተበላ ይሄ ነው የሚያሳዝነው ንግድ። እና ቤተ መቅደሳችን እኔ የአይሁድ ቤተ መቅደስ ቢሸጡም እንስሳቶች ናቸው የተሸጡበት። ዛሬ እኮ የዛሬዋ ቤተ መቅደስ ሰው የሚሸጥባት ሆናለችና እኔ በጣም ግን የሚያሳስበኝ ምን እንደሆነ ታውቃላችሁ? ክርስቶስ ለአይሁድ ቤተ መቅደስ በደሙ ላሏጃት ለዚያች ለአይሁድ ቤተ መቅደስ በዚያ ውስጥ እንስሳቶች ተሸጡ ብሎ ጅራፍን ካነሳ ዛሬ በደሙ በዋጃት በቤተ ክርስቲያን ሰዎች ሲሸጡ ሲያይ ምን አይነት ጅራፍ ያነሳብን ይሆን? ሰዎችን የምንሸጥ ሰዎችስ ጉቦኞች ምን አይነት ቅጣት ይጠብቀን ይሆን? የእውነቴን ነው የምላችሁ። እግዚአብሔር ወደ ልቦናችን ይመልሰን። ደግሞ እግዚአብሔር ጅራፉን ያነሳል፣ እንዳትጠራጠሩ። ይኸውላችሁ አሁን ይሄንን ለማወቅ ወይ ነቢይ መሆን ወይ ብፁዕ መሆን አይጠበቅም። ይኸውላችሁ በረከት የሚጀምረው ከቤተ መቅደስ ነው። ጅራፍም የሚጀምረው ከቤተ መቅደስ ነው። በመጀመሪያ ሁሉንም ነገር የሚጀምረው እግዚአብሔር ከቤተ መቅደሱ ነው። ስለዚህ ከዚህ ጅራፍ ለማምለጥና ለመዳን ወደ ልባችን ተመልሰን ንስሐ እንድንገባ አሳስባለሁ። ሌላው ልናውቀው የሚገባው ቤተ መቅደስ የተባለ የኛ ሰውነት ነው። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 3 ቁጥር 16 ላይ እንደዚህ ይላል፣ ይተአምሩኑ ከመታቦቱ ለእግዚአብሔር አንተሙ፣ እናንተ የእግዚአብሔር ማደሪያዎች እንደሆናችሁ አታውቁምን? ታዲያ የእግዚአብሔር መንፈስስ በላያችሁ ላይ እንደሚያድር አታውቁምን? ይላል። ስለዚህ የኛ ሰውነት የእግዚአብሔር ማደሪያ ነው። ነጋዴዎች እንዳንሆን ልንጠነቀቅ ያስፈልጋል። በሰውነታችን ላይ ነጋዴዎች እንዳንሆን፣ የእግዚአብሔር ማደሪያ እንዳናረክስ፣ የንግድ ቦታ እንዳናደርገው ልንጠነቀቅ ያስፈልገናል። ምክንያቱም ብዙዎቻችን አሁን የኃጢአት መነገጃ አድርገነዋል። ሰውነታችንን የኃጢአት መነገጃ ሆኗል። የእግዚአብሔር ቤተ መቅደስ የሆነው ሰውነታችን የኃጢአት ንግድ የሚጣጣፍበት ሆኗል።
ዝሙት የምንነግድበት በሰውነታችን ላይ የምንነግደው በሰውነታችን ላይ ነው። እጃችን ለጥፊ በመዘርጋቱ ኃጢአትን እየነገደ ነው። ዓይናችን ክፉ በማየቱ ኃጢአትን እየነገደ ነው። እግራችን ወደ ክፉ በማቅናቱ ኃጢአትን ይነግዳል። አንደበታችን ለስድብ ለሐሜት በመከፈቱ ኃጢአትን ይነግዳል። ጆሮአችን ክፉ በመስማቱ ኃጢአትን ይነግዳል። ስለዚህ ሰውነታችን የእግዚአብሔር ማደሪያ መሆኑን አውቀን ሰውነታችንን ሁሉ ከነዚህ ከኃጢአት ንግዶች እንሰብስበው። የኛ ሰውነት የእግዚአብሔር ማደሪያ ስለሆነ ማለት ነው። ዓይናችን መልካሙን ነገር እንዲመለከት እናድርገው። እጃችን ለጥፊ ሳይሆን ለጸሎት እንዲዘረጋ እናድርገው። እግራችን ወደ ጣዖት ቤት ሳይሆን ወደ ቤተ መቅደሱ እንዲመላለስ እናድርገው። ጆሮአችን ዘፈንን ሳይሆን የእግዚአብሔርን ቃል እንዲሰማ እናድርገው። እንደዚህ በማድረግ ሰውነታችንን ልናነጻ ከንግድ ልናጸዳው ያስፈልጋል ማለት ነው። ስለዚህ በሰውነታችን ላይ የኃጢአት ንግድን እንዳንነግድበት ይህ ሰውነታችን የእግዚአብሔር ቤተ መቅደስ ይባላል ማለት ነው። ስለዚህ ይህንን አውቀን ሁላችንም ሰውነታችንን ከኃጢአት እንጠብቅ። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ የእኛም አምላክ ስሙ ይክበር ይመስገን። እናንተም ደግሞ እስከዚህ ድረስ ስላዳመጣችሁኝ በጣም አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። የያዝነውን በልቦናችን ውስጥ ያኑርልን፣ ያልያዝነውን ይግለጽልን። እወዳችኋለሁ። ክብር በሉልኝ። ቤቱን ሰብስክራይብ አድርጉ። ለሁሉም ቪዲዮውን አዳርሱት። መልካም ቆይታ